አይሾ ስፒድ ወይም ባጭሩ ስፒድ በሚል የዝና ስሙ ነው። ስፒድ ደዝ አፍሪካ በሚለው የጉብኝት ጉዞ ምክንያት በአፍሪካ ልዩ ትኩረት አግኝቷል። አፍሪካውያንም ስለ ስፒድ የማወቅ ፍላጎታቸው ጨምሯል። Just like right. Yeah, I am a Kuta. I'm not listening anyone. One. በሰዓታት ውስጥ የሚሊዮኖች አይን ከዓለም ዙሪያ ወደ አፍሪካ መመልከት ጀምረዋል። የአይሾ ስፒድ 47 ሚሊዮን ተከታዮች በዚህ ሰዓት ቀልባቸው ከአፍሪካ ሰማይ ስር ነው። ስፒድ በኬፕ ታውን እና ጆሃንስበርግ የመጀመሪያ የአፍሪካ ቀጥታ ስርጭቱ ከደቡብ አፍሪካ ባህል ጋር ራሱን በማስተዋወቅ ባህላዊ ምግቦችን በመሞከርና ከአካባቢ ታዋቂ ሰዎች ጋር በመጣመር ልዩ የሆነ የቀጥታ ስርጭቱን አከናውኗል። በሌላ ዓለም የሚገኙ ሰዎች ስለ አፍሪካ ያላቸው አመለካከትም በአንድ ምሽት እንዲቀየር አድርጓል። በሌሎች የአፍሪካ ሀገሮችም ያደረገው ይህንኑ ነው። እነሆ ስለ ስፒድ 5 እውነቶች። የዓለማችን አንደኛው ስትሪመር የ21 ዓመት ወጣት በኮቪድ-19 ወረርሽኝ ወቅት ነበር በዓለም አቀፍ ደረጃ ዝና ማግኘት የጀመረው። በመኝታ ክፍል ውስጥ በትርፍ ጊዜ ማሳለፊያነት የጀመረው የጌም ጨዋታ ወደ ግዙፍ የመዝናኛ ኢምፓየርነት እንደሚቀየር እሱም አላሰበም ነበር። የእግር ኳስ ኮሜንተሪ፣ ብሎግ እና ሙዚቃ ስፒድ በኢንተርኔቱ ዓለም የሚታወቅበት ስራዎቹ ናቸው። ሁሌም ጠንካራ፣ ዋሂ እና አስቂኝ በሆነ ልዩ የቀጥታ ስርጭት አቀራረብ የሚታወቀው ስፒድ በዩቲዩብ ከ47 ሚሊዮን በላይ ቤተሰቦች እና በኢንስታግራም ላይ ከ43 ሚሊዮን በላይ ተከታዮች አሉት። በሁለቱም የ2024 እና 2025 የኮቪድ ጊዜ ላይቭ ስትሪሙን በቁም ነገር እንደወስድ አድርጎኛል ሲል ወደዚህ ሙያ የገባበትን አጋጣሚ ሁለት አትሌቲክስ እና ዝነኛ የጀብድ እንቅስቃሴዎቹ። ስፒድ ወይም ፍጥነት የሚለው ቅጽል ስሙ በተፈጥሮ ፈጣን በመሆኑ ከልጅነቱ የተሰጠው ቅጽል ነው። ስፒድ ፈጣን፣ ጠንካራና አንድ የስፖርት ባለሙያ ሊኖረው የሚገባ ተክለ ሰውነት ያለው ወጣት ነው። በሩጫም ሆነ በቦክስ ግጥሚያ ማንኛውንም ታዋቂ ሰው ማሸነፍ እንደሚችል በመግለጽ በአካላዊ ችሎታ ይተማመናል። Right here? Wow, it's amazing. Thank you. Thank y'all for my blessing. Thank y'all for the blessing. More? I gotta give her more. I gotta give her more. She said Here, is that enough? That's more than enough. She knows. Get back! Go! What's that? Wait. 225,000 subs, bro. We gained 225K subs. 225,000 subs, bro. Unbelievable, bro. I love y'all. Don't you Ethiopian. Hey. Watch out, watch out, watch out. One question, I keep really okay. What? How many likes to be realistic? How many likes Be to be realistic, be realistic, be realistic. Realistic? Realistic people. I've never posted. 2 million. 2 million. Make it one. 2 million. 2 million, bet, bet. 2 million. Right.